ከወንድ ይልቅ ድብ ይሻለናል ቢር ይሻለናል እያሉ በጣም ብዙ ሰው ሰሩ ሴቶቹ ጥሩ ነው ይሰራ እንደዚህ አይነት ወንድ ቢሞት ነው የሚሻለው እሻለን ባለፈው ቅርብ ጊዜ ድሬዳዋ ላይ አንዷ ሴት ለባሏ ስትል የገዛ ልጇን ቀጥቅጣ ከሰውየው ጋር ተደባልቃ ገደለችው አንድ የዘገበው ሰው የለም ፌሚኒስት ምን የተጎዳ ሁለቱም ሄቨንም እዛ ሴት ናት እቺም ሴት ናት ግን ወንጀሉን የፈጸመው ማን ነው እዛ ጋር ወንድ ነው እዚህ ጋር ሴት ናት ሴት ስትሆን ነገሩ ድብስብስ ብሎ ያልፋል ሴት ወንጀል ስትሰራ ድብስብስ ብሎ ነው የሚያልፈው አሁንም እንደዛ ታረጉታላችሁ እያንዳንዱ ነገር ላይ ሴት ልጅ ከአንድ ወንድ 800,000 ብር ስታጭበረብር ወዶና ፈቅዶ ከላከ ይባላል ወንድ ልጅ ከአረብ ሀገር ሄኖክ ድንቁን ለምንድን ነው የምንሰድበው የኔ እናት ሄኖክ ድንቁ እስካሁን የሚሰደበው እኮ ብር ሲቀበል ታይቶ እኮ አይደለም ሰማያዊ ጫማ ላኪልኝ ስላለ እኮ ነው ሁላችንም ኢንቦክስ ላይ ያለ እኮ ነው ሄኖክ ድንቁ ወዳና ፈቅዳ የላከችው እኮ ነው ለምንድን ነው ሴቶች ወንጀል ሲሰሩ ባካፕ የምታረጉት ደሞ አንተ እኔ አይደለም ያደከም ሞይ አይደለም ሌላ ሰው ነው ያደከመ እኔ ምንም አላውቅም እሺ ምን በይስቲ አንድ ቦታ ሰው አሁን ጋር ጨጓራ እንደተላጠ እኔ አሁን እንደ ሴት አስተያየት እንደ ወንድ አንተ አስተያየት ስጠበት እንደ ሴት አስተያየት ስጭበት ላይ አሁን በአብዛኛው ያለን ወንዶች ብቻ ሳይሆኑ መጥፎ ሴቶችም እንዳሉ መጥፎ ወንዶች አሉ ብዬ ነው የማምነው ሁላችንም እኩል ነን ግን አሁን ባልከው ነገር ወንድ ልጅ ሲያረግ ይገናል ሴት ልጅ ስታረገው አይገንም ይሄ ፌር አይደለም ምክንያቱም ወንድ ልጅ ብቻ አይደለም መጥፎ ያለው ስንት መጥፎ ሴቶች እንዳሉ አምናለሁ በዚህ 100% ሰፖርት አደርጋለሁ ለምን ወንድ ስለሆነ ብቻ ወንድ ብቻ ነው ጥፋተኛ ወንድ ነው ይሄን የሚያረገው ወንድ ነው እንደዛ የሚያረገው እሱ የለም በአለም ብዙ ነገር እናያለን አይደለም በኢትዮጵያ ደረጃ ላይክኛ ባለንበት ደረጃ ሴቶችም ሆነ ወንዶች ሴቶች ከወንዶች በላይ ያጠፋሉ ግን እሱ ሳይሆን ላይክ አሁን ፍቅር የሆነ ሰው ስታፈቅር ምን አለ መሰለ የሆነ ሰው ስታፈቅር እኔ ልሰጥ የምችለው በፍቅር ወይ በትዳር ደረጃ ከሆነ ገንዘብና ፍቅርን አንድ ላይ አታድርጉት ምክንያቱም ገንዘብ ማለት ብዙ ሰው ያሳስታል ሰላም አንዴ አውሰልክ ተደወለላት ሰላም አንዴ ኔትወርክሽ እንትን እያለ ነውና ከይቅርታ ጋር ሰሊ በጣም ከይቅርታ ሎታ አትውጪ ሰሊ ምንድነው ያው ሳይሽን አሪፍ ገቢ ነው ያለሽ እግዚአብሔር ይመስገናል ራሴን ይችላል ለክፋል ሰጥ ለኔ የምትነግሪኝ መልእክት አለ ማስተላለፍ የምትፈልጊ መልእክት አለ ለዛ ነው የገባሽው እኔ የገባሁት እውነት ለመናገር አይደለም አንዴ መልእክት ማስተላለፍ ነው ለኔ የገባሽው እሱን ብቻው በይ ከዛም ሰማሻለሁ ለኔ መልእክት ማስተላለፍ ቆይ አንዴ ምላሴ ላይ ቆምክ እንዴት ላወራ እኔ እኮ ማውራት ሁለት ፊደል እኮ ማውራት አልቻልኩም ቆይ እድሜ ዘመንሽ ተሳቀቅኩ የሆነ ተሳቀቅኩ ቆይ አንዴ እኔ እንዴት ላርክሽ እኔ ብቻ ጋይስ እኔ ለብን የምትሉ ከሆነ አልቀሱ አይ ገንዘብ ተከፍሎ ነው መሰማት ያለበት የምትሉ ሳቁ አይ በባዶ እንሰማለን እኛ መስማት ችግር የለብን የምትሉ ደግሞ አልቀሱ ገንዘብ ከፍላ ደግሞ ታውራ የምትሉ ሳቁ አይ በባዶ እንሰማታለን የምትሉ አልቀሱ በባዶ ንግግሯ በጣም እየገባን ነው እየተረዳናት ነው አንተን እንጂ ተሰላቸውኝ ያልተሰላቸን የምትሉ አልቀሱ አይ ግን እንትን እንላለን በገንዘብ ተከፍሎ ነው መሰማት ያለበት የምትሉ ሳቁ አንዴ ከይቅርታ ጋር ቮቱን ፈልገን ነው
እሺ እሺ እሺ። ሰሊ ይኸው አንሚዩት አርጊው አሁን አንዴ። ሰሊ ያየሽ 117 ሰው ገንዘብ እንድትልኪ ፈልጓል። 60 ሰው ብቻ 60 ሰው ነው አይ ቲንክ በባዶ እንድታወሩ ይፈልገዋል። ምን ይሻላል? አንቺ አሁን ከዚህ ምን ተረዳሽ? ሰው አሽቃባጭ ነው። አሽቃባጭ ነው፣ ግን እነሱ ኦዲየንሶች ናቸው እኛ የደረስንበት ቦታ ያደረሱን። እነሱ አሁን የሳቁት ለምን አይልኩልህም? እና ከዛ እኔ ለምን አልክልህ? አሁን ሁሉ የሳቀው በሙሉ ይላክልህ፣ የነሱ እንደብላ አገልክልሃል፣ 2 እጥፍ ይልክልሃል። ምን ኦርቶዶክስ ነሽ ወይስ ክርስቲያን ነሽ? ኦርቶዶክስ ነኝ። ክርስቲያን ምንድን ነው? ኦርቶዶክስና ክርስቲያን ልዩነቱ? ኦርቶዶክስ ነሽ ጴንጤ ነሽ ለማለት ነው። እኔ ጴንጤ አይደለም፣ እግዚአብሔር ይመስገን ኦርቶዶክስ ነኝ።